ያዘው ባለመስጠት ነው የሚታወቀው። አገልጋይ ማለት አስለቃሽ ማለት ነው። አስለቃሽ ስለ እንዴት መሰለ? አሁን አስለቃሽ ድግስ ላይ አትጠራም፣ ሀዘን ላይ ብቻ ነው የምትጠራው። ኦኬ አሁን አስለቃሽ የሆነ ተርግ ላይ ብትጠራ ባለሰርጉ ሙሽራው ራሱ ቢያት እቺን ሟርተኛ ለምን ጠራችኋት ነው የሚለው። አገልጋይ ማለት እንደዛ ነው። ሲቸግረው ሲጨንቀው ጸልይልኝ እስቲ ይላል። ቀን ከሌሊት ይደውልላል፣ ጸልይልኝ ሲጨንቀው፣ ወይ እዳ ሲገባ፣ ወይ ሀብታም እኮ ነው፣ ወይ ባንክ የሆነ ነገር ሲደውልበት፣ የሆነ ነገር ስራው ሲበላሽበት ጸልይልኝ። ሲሳካለት አይደውልልህም፣ ተሳክቶልኛል ብሎ አያናግርህም፣ ልብስ አይገዛልህም፣ ጫማ የሆነ ለልጆች ብሎ አይደል። አሁን ያሉት አገልጋይ እኔ በጣም በቅርበት ስለማውቃቸው ነው። የቤት ኪራይ መክፈል ያውቃታቸዋል። በጣም እሳት በቃ የሚልኩት ድምጽ ከባድ ነው። እግዚአብሔር በእነሱ እየተጠቀመ እንደውም እኔ ብዙ ጊዜ የተፈተንኩባቸው አገልጋዮች አሉ። እግዚአብሔርን ለምንድን ነው የምጸልየው ሁሉ ያልኩበት ጊዜ አለ። አንተን እያገለገሉ እንደዚህ የሚቸገሩ ከሆነ እንደዚህ የሚደህዩ ከሆነ እንደዚህ ሰው ሁሉ አውጥቶ የሚጥላቸው ከሆነ ለምንድን ነው እኔ የምጸልየው ብዬ አውቃለሁ። ለምን መሰለ? ስራ ይስሩ። አንዳንድ ጊዜ እግዚአብሔር ሙሉ አገልግለኝ ይላል እኮ እግዚአብሔር ለአሮን ክህነት እኔ ነኝ ይላል አይደል? ለነሱ እኔ ነኝ ብሎ እስራኤል ከ12ቱ ነገሮች ለአንደኛው ነገድ እኔ ነኝ ምግባቸው ብሎ ሲል ሌሎቹ ከሚሰሩት ላይ እየተቀበለ ለነሱ ነበር የሚሰጠው። 10% ምናምን ያለው እኮ ካህኖቹ እንዲመገቡት ነው እንጂ እግዚአብሔር 10% ከኛ ሰብስበው ምንም ያደረገው ነገር የለም። ግን የሚሰበሰበው ነገር ለካህኖቹ ለአገልጋዮቹ እንዲሰጥ ነው። 10% መባህንና አስራትን አውጣ የሚለው አይተህ ከሆነ ከ12 ነገድ 11ዱ ሰርተው እንትን ይላሉ። ለእናንተ ደግሞ ምግባችሁ ደሞዛችሁን የምከፍለው እኔ ነኝ ሲል ከራሱ ከ11ዱ ነገድ እየሰበሰበ ነው የሚሰጣቸው። የክህነትን ስራ ነው እነዛ የሚሰሩት። ስለዚህ አሁን በእኛ ምድር ላይ ግን ስታይ ሰው አይሰጥም። ጸልይልኝ ሲልስ እግር ጫን፣ እጅ ጫን፣ ጭንቅላት ጫን ይላል ሌሊትና ቀን። ኤርሚ ደውልልኝ ደውሎልህ እስቲ ጸልይልኝ ነፍሴ ተጨንቃለች ይላል። አንተ ስትጸልይለት መልእክት ይመጣል። እግዚአብሔር በአንተ አልፎ ይናገርና ያ ሰው ይሳካለታል። ሲሳካለት ግን አይሰጥም ሰው። እነዚህ ሰዎች ደግሞ እንዳይሰሩ ስራና አገልግሎት በዚህ ባለንበት ዘመን ይከብዳል። ለምን መሰለ? ስራ ላይ ስትገባ ቢዚ ነው የሚያደርገው ስራው። የእግዚአብሔርን ድምጽ መስማት፣ የመጸለያ ጊዜ ምናምን። ከዛ እግዚአብሔር ሙሉ ጊዜን ስጠኝ ይላል። ሙሉ ጊዜ ስጠኝ ሲል እኔ ነኝ ማበላ ሲል እኮ ሲጨንቅ ምንድነው የምታደርገው አንተ? ግራ ስትጋባ። ከዛ አንጻር ነው ማየው እነዚህ ሰዎች። ምክንያቱም የኛ ሰው ካንጋሮ ነው እጁ እያየው ነው። እኔ ራሴ የሆነ እርዳታ ስትለው ራሱ ካንጋሮ እጁ ያጥራል ኪሱ ላይ ለመድረስ ገብቷል። ይሄ ምድራችን ላይ ያለው ባለሀብት ብዙ ባለሀብት አለ። ስትለው አይሰጥም። ለመጸለይ ግን በጣም ጸልይልኝ ለማለት ግን አንደኛ ደዋይ እሱ ነው። ስለዚህ ከዛ አንጻር ሳየው እነዚህ ሰዎች ቱ ኤክስትራ ምናምን ለሚያደርጉት ነገር ልክ ነህ አንተ ያልከውን አግሪ ያደርጋሉ። ግን እነሱንም ደግሞ ላይፋቸውን አይዋል። አሁን ነገ ዮኒ እግዚአብሔር አገልግለኝ ውጣና አገልግለኝ ብሎ እግዚአብሔር ቢቀባው ይሄ ሰውዬ የሚደግፈው ሰው ያስፈልገዋል። ከአገልግሎቱ ጋር አብሮ የሚቆም ሰው ካላስነሳለ በስተቀር ካንጋሮ ናቸው። ቸርች ላይ የሚቀመጡት አብዛኛዎቹ ባለሀብት ምናምን የምትላቸው ብዙ ሰው ሲጨንቀው ነው የሚመጣው፣ ሲቸግረው ነው የሚመጣው። ዮኒ ጴንጤው ጋር ጴንጤ ማለት ንፉግ ነው፣ አይሰጥም። የቤት ክራይ ምናምን ጨንቆኛል ብትለው እጸልይልሃለሁ ነው የሚለው እንጂ የቤት ክራይ አይከፍልልም። ለዚህ ነው እግዚአብሔር በጣም ብሌሲንግ የማያደርገው። እግዚአብሔር ለዚህ ነው የማይሰጠው። ስለምን ብለህ ስለ ማርያም ስለ ገብርኤል ብለህ አትቀበለው፣ አይሰጥህም። ስለ ጌታም ብትለው እጸልይልሃለሁ ነው የሚለው፣ ጥቅስ ይጠቅስልሃል። ግን ያ ሳይሆን አገልጋዮች ብዙ አገልጋዮች አሉ ሊደገፉ ቢገባ የቤት ክራይ የቸገራቸው የትራንስፖርት አጥተው የፀጉር መሰሪያ አጥተው የሆነ ቦታ ቁጭ አሉ። ሂጂና አገልግኝ ተብለው የትራንስፖርት ያጡ እግዚአብሔር ደግሞ ስጥ ሲላቸው ደግሞ የማይሰጡ ደግሞ ብዙ አሉ። ስለዚህ ከዛ አንጻር እኔ እነዚህ ሰዎች አሁን ጳውሎስ እንዳለው ነው። ብዙ ሰው አየርሚም ማንም ሰው ከኔ ሐሳብ ጋር አግሪ አያረግም። አይኖ እንደማያደርግ እኔ ግን በድፍረት ማለት ነው እንኳን አደረገ ነው የምለው። ምክንያቱም ህዝቡ አይሰጥማ። ምን እንዴት ያርገ? የሰው ይሙት እንኳን አንደኛ የቸርች ህዝቡ የዛ እየተገለገለ የቸርች ቆርቆሮ ግዙልኝ ምናምን ቢል
በሳምንቱ አይመጣም ሰው። ልጄ ታሞብኝ እንትን ሄጃለሁ ይላል። የገቢ ማሰባሰብ እቺን ቆርቆሮ እና አልብሳት እቺን ቸርች አይሰጥም። ስለዚህ እየጸለየበት በቃ ይሄንን ግዙኝና ተጠቀሙ፣ እኔም ቸርቹን ልስራበት፣ እንትን ማይክ ልግዛበት፣ ዘማሪዎቹን ደሞዝ ልክፈልበት ይላል እና እኔ እንደዛ ነው የምለው። እንኳን አደረገ ምናምን ነው የምለው። እኔ ሌላ ሰፖርት ማድረግ ተገቢ ነው ተገቢ አይደለም ስል ማለት ሳይሆን ስለቸገራቸው ስለጨነቃቸው ነው ያን የሚያደርጉት። ምክንያቱም ሰው ስለማይሰጥ ስተት ነው፣ ልክ ነው፣ ስተት የሚገርምህ ለምን ቆይ እርምጃ ምን መሰለ፣ እኔ የማስታውሰውን ጊዜ ልንገርህ። የኮሮና ጊዜ በጣም የተቸገረው የፕሮቴስታንት አገልጋዮች ነበሩ። እግዚአብሔር በሚያውቀው በውስጥ ስለማውቅ በውስጥ ስለጠየቁ በውስጥ ይሆንዬ አንተ በእንደዚህ አይነት ልብ የለህም፣ ግን አገልግሎት ተዘግቷል፣ አገልግሎት እንኳን ማድረግ አንችልም እና ዘማሪ ሳይቀር ነው ማወራ የሚላስ የሚቀመሳተው የታወቁ ዘማሪዎች የኮሮና 2 ዓመት ከምናምን ዜሮ የገቡ ነበሩ። ዞር ብሎ የሚያያቸው የለም። መዝሙራቸውን ይሰማል፣ ይጸልያል ምናምን ፊራ እንዳለው ትንሽ ባልስማማ ግን ካሰብከው 5 ሳንቲ ዞር ብሎ የሚያያቸው የለም። ማንም አያቸው የእነሱን ሰዎች። አሁን ለምሳሌ አንተን ትዝ ብሎ ቴርሚሻይ ተባረክ፣ ጥሩ ትምህርት አስተምራል፣ የሚያስፈልግ ነገር አለ ብሎ አንድ የደወለ ካለ አንገት ይንሰጣል። 10 ዓመት ሰብከዋል። ይህንን ሰው አንተ እንደው ቸግሮ መጥተህ ካልጠየቅከው ኢዝ ኖ ወይ መጥቶ ኤርሚሻ እኮ በአገልግሎት ባርኮኛል ይሄን ላርግለት እያለ 10 ዓመት ሙሉ እንግዲህ ሶሻል ሚዲያ ላይ በዚህ ብቻ በቪዲዮ እንኳን በምናውቀው መጥቶ እንደዚህ ባረከ ወይ ዜዶን ወይ ሌሎችንም ልጥራ ወይ ተባረክ እንዲያርጋል እኮ ሙሉ አገልጋይ እንደሆነ ቅዱሴንም ይሁን ነው ቤኪንም ይሁን ማናቸውንም የባረካለ ወይ ብለህ ጠይቅ። ጀስት ኳስችን። አብዛኛው አገልጋይ ችግር ውስጥ ነው ያለው። እውነት ለመነጋገር አብዛኛው አገልጋይ በጣም አይናገሩም እንጂ ችግር ውስጥ ናቸው። አይናገሩም። ብዙ አገልጋዮች ግን በዚህ ችግር እንዳሉ መናገር። ስለዚህ ፊራ ካለው በተወሰነ መስማማው አደራ ፕሮቴስታንት ወንድሞች የምትረኩባቸው በወንጌል የረካችሁባቸው ወገኖቻችሁ ፉልታይም አገልጋይ ከሆኑ በገንዘብ የማገዝ ነገር ቢኖራችሁ ጥሩ ነው። አግዟቸው። ለበረከትም ይሁን ጸልይልኝ ሳይሆን ተባረክልኝ፣ በአንተ ትምህርት ይህን አግኝቻለሁ ብላችሁ የምትባረኩበትን ነገር ብታደርጉ ጥሩ ነው ብዬ ነው የማስበው። ስላጡ ነው እንጂ ቢኖረው መች ይጠይቃል? ማንም አይጠይቅም። እና የሚቸገሩበት ነገር አለ። ሲስተማቸው ትክክል ነው አይደለም። እንግዲህ በፊራ ይሄድበት፣ እኔ አልሄድበት። ሲስተሙ ልክ አይደለም እኮ ልክ ነው እያልኩ ልክ አይደለም። ምክንያቱም ጌታ የላቸውም እያልኩ በነፃ የተቀበላችሁትን በነፃ ስጦ ነው። አሁን እዚህ ጋር ዘይት እያበረታታ ልታስወደድብን ነው ይሉኛል እና ኮሜንት ላይ ልክ አይደለም። እኔ ልክ ነው እያልኩ አይደለም። ግን ምን መሰለህ ይሆን አሁን እነዚህ ሰዎች ምን ያርጉ? የሆነ ነገር ይኸውልህ ግራ ነው የምትጋባው። አሁን በእነሱ ቦታ ብትሆን ብዙ አሁን ቸርቹ